ጫት አቅልን ይጎዳል። የሚቅመው ሰው የራሱ ያቃል እንደሚጎዳ። ጫት አትቃሙ ብለህ ዳዕዋ ለማድረግ ሰው ትፈራለህ፣ ጀማዓ ትፈራለህ። አደንዛዥ ይዘህ መጥተሃል ተብሎ ሞት ሊፈረድበት እና የሚበሉ ነገሮች በሁለት ይከፈላሉ። እንደ አጠቃላይ ማለት የሚበሉ ነገሮች በሁለት ይከፈላሉ። ነባታት ወሐይዋናት፣ የሚበቅሉ ነገሮችና እንስሳዎች በሚል በሁለት ይከፈላሉ። አመ ነባታት የሚበቅሉ ነገሮች አላሁ ሱብሓነሁ ወተዓላ ብሉ ብሏል። ወአቱ ሐቀሁ የውመ ሐሳዲሂ ሐቁን በሚታጨድበት ቀን ከከፈላችሁ ብሉ ብሏል። ማንኛውም ከመሬት ላይ የሚበቅል ነገር ሆኖ እነዚህ ሲፋዎች ካልተገኘበት ይበላል። አንደኛ ኢዛ ለም የኩን ሙዲረን ቢልዓቅሊ ወላ ቢልበደን ሰውነትም ይሁን አቅል የማይጎዳ ከሆነ አሁን ለምሳሌ ጫት አቅል ይጎዳል። ይሄ አሁን እኔ ብቻ አይደለሁም ሬዲዮ ይለዋል። ጫት አቅልን ይጎዳል። የሚቅመው ሰው የራሱ ያቃል እንደሚጎዳ። ስለዚህ አይፈቀድም። እየጎዳ ነዋ፣ ጉዳት አለው። ሁለተኛ ሐሺሽ የሚሳቡ ነገሮች እነዚህ በአጠቃላይ የሚጎዱ ነገሮች ስለሆኑ ነው ሐራም የሚሆኑ። ሁለተኛው ደግሞ የሚጎዳ ነገር አንደኛው ነው ከጎዳ። ሁለተኛ ደግሞ ኸቢት ከሆነ ቆሻሻ ከሆነ መጥፎ ሽታ ካለው ሊአን አላህ ተባረከ ወተዓላ ወዩሐሪሙ ዐለይሂሙል ኸባኢስ ቆሻሻ ነገር ሊከለክላቸው ይል ፈኩሉ ማ ተስተክዚሩሁ ልዓቅሉ ዓቅል ቆሻሻ አድርጎ የሚያየው ነገር ከሽታው ሊሆን ይችላል ከምኑ ሊሆን ይችላል ፈላ የሒሉ አክሉሁ መብላቱ አይፈቀድም ማለት። ከዛ ውጪ ያሉ ነገሮች ነጃሳ ከሆነ ለምሳሌ ፈልቃዒደቱ ፊ ዛሊከ አነ ኩለ ጠዓሚን ጣሂሪን ላ መضረተ ፊህ ፈሁወ ሙባሕ የተፈቀደ ነው። ቢኺላፊ ጠዓሚ ነጂስ ነጃሳ ከሆነ ከልመይተቲ እንደ በክት ያለ ወደሚ ደም የመሰለ ወረጂኢ የእንስሳቶቹ የሚወጣ ከነሱ ማለት ነው። ውሃ ሽንት ሊሆን ይችላል ያኛውም ሊሆን ይችላል ማለት። ወልሐሺሸቲ እንደዚህ ደግሞ አቅል የሚዘውል ነገር ማለት አቅል የሚዘውል። አንተ እዚህ ጋር ጫት ሐራም ነው ጫት አትቃሙ ብለህ ዳዕዋ ለማድረግ ሰው ትፈራለህ፣ ጀማዓ ትፈራለህ። የሚገርማችሁ ነገር አንድ ሰው በብዙ የዓለማችን ክፍሎች ጫት ይዞ በኤርፖርት ከተገኘ ቀለል ተደርጎ ማለት ነው ሊገደል ይችላል። አደንዛዥ ይዘህ መጥተሃል ተብሎ ሞት ሊፈረድበት። አንድ ሰው በሆነ ገጠመኝ በቦርሳም ይሁን በሆነ ነገር አድርጎ ወደ ሳውዲ አረቢያ ጫት ይዞ ሲገባ ቢገኝ ይሄ ሰውዬ ሊገደል ይችላል፣ ሞት ሊፈረድበት። ወደ አውሮፓ ሀገርም እንደዚህ ተጨማሪ ሊታሰር ይችላል። አደንዛዥ ካፊሮች አውሮፓ ሀገሮች ፈረንሳይ፣ እንግሊዝ እነዚህ የመሳሰሉ የካፊር ሀገሮች በዚህ ደረጃ ይሄንን ነገር እየተጸየፉት አንተ መስጂድ ውስጥ ቁጭ ብለህ ለማውራት ትፈራለህ። ጀማዓ ይቆጣኛል፣ እነገሌ ያኮርፉኛል። ይሄ ነገር እንደሚጎዳ ሁሉም ሰው ያውቀዋል። ስለዚህ መቆጠብ ያስፈልጋል ማለት ነው።